ዛሬ ከሰው ሁሉ ርቄ ከራሴም አምልጬ በመስቀሉ ስር ልቀመጥ። ለመሆኑ ስንቶቻችንን በራሳችን ፊት መቆም የምንችለው? ጠዋት በመስታወት ፊት ቆመን ፊታችን ተኳኩለን ያምርብኛል ስንል በዛ መስታወት ውስጥ የሚታየን ያኛውን ሰው፣ ያንን ምስጢረኛ፣ ያንን ድብቅ ማንነት ማን ነው አይን ላይን ተጋፍጦ አውቃለሁ የሚለው? እኔ የዛሬ ራሴን ፈራሁት። ከሰዎች ጋር ስውል ጨዋ ነኝ፣ በመድረክ ላይ ስቆም አዋቂ ነኝ። ግን እኔና ብቸኝነቴ ብቻ ቀሪ ስንሆን ያኔ ነው ስውር በደለኝነት የሚጀምረው። አዎ ምስኪን ነኝ፣ የሰውን ስም በክፋት የማነሳ፣ በምቀኝነት እሳት ልብ የሚነድ፣ ከላይ ነጭ ለብሼ ከውስጥ ግን እንደ አመድ የጠቆርኩ እኔ መቅደሱ ደጃፍ ላይ ያለሁት ያቺ ምስኪን ሴት ነኝ። ያኔ በድንጋይ ሊወግሯት ያመጧትን ያችን ሴት አስታውሳለሁ። ሁሉም ድንጋይ ጨብጠው በንዴት ተሞልተው ሊገሏት ሲከቧት እኔም አስታውሳለሁ። እኔም በህሊኔ ይታዘባለሁ። ዓይኖቿ ውስጥ የነበረውን ፍርሃትና ተስፋ መቁረጥ ዛሬም ድረስ ይታወሰኛል። ዓለም ሁሉ በእሷ ላይ በፈረደባት ያቺ ሰዓት ከእናንተ መካከል ኃጢአት የሌለበት መጀመሪያ ድንጋይ ይወርውር የሚለው ቃል ድንጋዮቹን ሁሉ ከመሬት ጋር አጋጫቸው። ያቺ ሴት የኔም ነፍስ ምሳሌ ነበረች። እኔም እንደሷ ተሳስቼ፣ እኔም እንደሷ ተነቄ ነበር። ነገር ግን ያ ምህረት እሷን ብቻ ሳይሆን እኔንም ነክቶኛል። መስቀሉን አየዋለሁ። እዚያ ላይ የተሰቀለው እኮ የዓለም ጌታ ብቻ አይደለም። እዚያ ላይ የፈሰሰው ደም እኮ የኔን ቆሻሻ ሊያጠብ የፈሰሰ የፍቅር ባህር ነው። እስኪ ያስቡት፣ እኔ በኃጢአት ስጨማለቅ እሱ ግን በችንካር ተወጋ። እኔ የውሸት ክብር ስፈልግ እሱ ግን የሾህ አክሊል ደፋ። እኔ ሰውን ስበድል እሱ ግን አባቶ ይቅር በላቸው አለ። ይገርማል። እንዴት ጌታ ስለ ባሪያው ይታረዳል? እኔ በበደልኩት ቁጥር እሱ ልጄ ይለኛል። እኔ በራኩት ቁጥር እሱ በመስቀል ላይ እጆቹን ዘርግቶ ይጠብቀኛል። ያ የተዘረጋ እጅ እኮ ነይ ቀፊኝ የሚል የእናት እጅ እንጂ ሊቀጣኝ የተዘጋጀ የዳኛ እጅ አይደለም። በዚያ በመስቀሉ ስር ደግሞ አንዲት እናት አለች። ልጇ ሲሰቀል ጎኑ ሲወጋ ልቧ በሐዘን ሰይፍ የተሰነጠቀ እናት። እሷ እኮ የእንባ ትርጉም ይገባታል። እንባለው ቋንቋ ቃላት በላይ የልብን ስብራት የሚያሳየ ላይ ድንግል ማርያም ሆይ ያቺ በመስቀል ስር የእንባዋ ዘለላ ምድርን የምታስምር። ሰዎች እኮ አንቺማ ብርቱ ነሽ ይሉኛል። ግን ነው ምንድን ሚስጥሬን ባወቁት? ምን ነው ያቺን በጨለማ የምስራትን በልቤ ቋጠርኳትን ክፋቴን ቢያዩዋት ማን ይሁን ሰላም ላንቺ ይሁን የሚለኝ? ሁሉም እኮ እንደዛች ሴት በድንጋይ ሊወግረኝ በቃላቱ ሊሰነጥቀኝ ይሮጥ ነበር። እሷ ግን ድንግል ማርያም ግን አይደለችም። እሷ እኮ የመናጤዎች መሸሸጊያ ናት። ከቅፏ ስር ደብቃ ከፈጣሪ ቁጣ የምትጋርድ ጋሻ ናት። ዳይ ሆይ ዛሬ በፊቴ የቆመው መስቀል አይደለም፣ እኔ በደል ነው የቆመው። እንደ ይሁዳ በጸጸት ገመድ ከመታነቅ እንደ ጴጥሮስ በምሬት አልቅሼ ወደ አንተ መመለስን ስጠኝ። እናት በመስቀል ስር ያፈሰሰቻትን አንዲት ጠብታ እንባ እሷን ለኔ ያበድረኝ። ቃላት የሉኝም፣ ኑዛዜም ትንሽ ነው። ብቻ ከእግሮች ስር ወድቄያለሁ። እንደ ቸርነት እንጂ እንደ በደላችን አይሆን የሚለውን ቃልን ያየሁት
በእናት አማላጅነት ተጠልዬ አረኝ እላለሁ። ማረን።